ውጪ ነይ ነይ ውጪ ነይ። በቁጥጥር ስር ውለሻል ኩኩ፣ በቁጥጥር ስር ውለሻል። እንዴ እኔ አሁን አንቺን ፍለጋ አንቺን ሌላ ይኖራል? እስቲ ቆይ እስቲ ቆይ ሌላም ካለ ፈልጋለሁ። ይኸውላችሁ እዛ ጋር አለ። ሰላም ውድና የተከበራችሁ የገነት የረሻዋ ዩቱብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ በዓሉን በማስመልከት እንግዲህ ሰፊ ግቢ ስላለን እንግዲህ ዶሮ ይዘናል። እንግዲህ እንደምታዩት ነው። እንዳየሩ መንቀሳቀስ ነው። በአንድ ነገር ብቻ ተያይዞ አልሆነም ጊዜው። ሽታቸው ተመልሶ መጣ። ዶሮዎቹን እንትኑን ልውሰድባቸው ይበሉኛል። ዋጋ እንዲያገኝ በማሰብ ግቢያችን ላይ እንደዚህ አይነት ዶሮ ጀምሬያለሁ እና እስቲ ምን ይመስላችኋል? ማለት በአንድ ነገር ብቻ መቀመጥ ግን እዚህ ላይ ሲወጣ ለመሰበሩ አይሆንም። እንደምታውቁት ነው፣ ጊዜው አስከፊ ነው። አንድ ላይ ነገር ላይ አዋጭ ከሆነ ጥሩ ነው፣ ካልሆነ ግን የተለያየ ስራ መጀመሩ መልካም ነው ብዬ አስባለሁ። አሁን እንግዲህ ዶሮ ተወዷል እና እነዚህ ደግሞ እንቁላል ጣዮች ናቸው። ያጓጓሻል ትያለሽ። ከዛ ደግሞ ሰው ያው እንግዲህ ሀገራችን ነገር ታውቁታላችሁ። በዓል ሲሆን ካላረደ ዶሮ ካልበላን በግ ካልታረደ የሚባል ማህበረሰብ ነው ያለን። ምንም ቢሆን እንትን ብንልም ብናጣም ማለት ነው። እዚህ ጋር እንጀራ እየተጋገረ ነው። እንጀራ ጋግራለሁ ታውቃላችሁ። ለባልትናዬ ከራሴ ነው የምጋግረው። ከሌላ ቦታ የተጋገረ አልቀበልም። ራሴ ነኝ የምጋግረው እና እዚህ ጋር እንጀራ እየተጋገረ ነው። ከጎን ደግሞ ዶርዬን እያረባን እንግዲህ ማርባ ሳይሆን ያው ያደጉ ናቸው። አሁን ለአሁኑ አመት ባል ሬዲ የሆኑ ናቸው እንትኖቹ ዶሮዎቹ እና ግቢ ላይ ነው እንደምታዩት። ግቢው ሰፊ ስለሆነ እንደዚህ አይነት ነገር ያው ዶሮ እንደምታውቁት ቆሻሻ ነው። ቆሻሻ ማለት ስላችሁ በጣም ጥንቃቄ ይፈልጋል። ያው ለጊዜው ስለሆነ ነው እንጂ ግቢ ለብቻ ካልሆነ አብሮ ለመኖር ከዶሮ ጋር እጅግ በጣም ማይቻል ጉዳይ ነው። እጅግ በጣም ነው የሚያቆሽሹት፣ የሚረብሹት። በጣም አስቸጋሪ ናቸው። ግን አየሩን አይተን እንግዲህ እንትን እንላለን በሚል ነው እንግዲህ ዶሮዎቹን ያመጣ ነው። ሽታቸው ተመልሶ መጣ። እንግዲህ ዶሮዎቹም እንትኑን ልውሰድባቸው ይበሉኛል። እንቁላል ይቸበቸባሉ ብለን እናስባለን። አይለቁሽም። ምክንያቱም ሰው እንዳልኳቸው በአቅሙ እንዲገዛ ነው። እንቁላል ይጥላሉ ይሏቸው። ትኩስ ነው። ዛሬ ራሱ እዚህ ላይ በጣም ለመሰበሩ ነው የጣሉትና እንግዲህ ኢትዮጵያ ውስጥ ስትኖሩ ሁሉም ነገር ላይ እጃችሁ ማስገባታቸው አይቀሪ ነው። እግዚአብሔር አምላክ ውጤታማ ያድርገን ማለት ነው እንጂ ሁሉም ነገር ላይ እጃችሁን መክተት ነው ያለባችሁ። ምክንያቱም አስቸጋሪ ነው ኑሮና። ሰላማችሁ ይብዛልን። መልካም